ዩቲዩብ አዲስ ህግ አውጥቷል። ይህ ህግ ምንድን ነው? ቀድሞ ብታውቁት 4000 ሰዓት 8000 ሰዓት ፕላስ ለሾርት 10 ሚሊዮን የነበሩ 20 ሚሊዮን ማድረጉ ዛሬ ሰምተናል። እና ይህን ነገርስ እንዴት ነው ማስተካከል የምንችለው? ከዛ ከተቀመጡት ዴድላይን በፊት እንዴት ነው 4000 ሰዓታችንን ሞልተን በቀድሞ ወይም በኦልድ ዌይ ቻናላችን ሞኔታይዝ ማድረግ የምንችለው የሚለውን ዛሬ የምናየው ይሆናል። የካቲት 1 ቀን 27 ጀምሮ ዩቲዩብ አዲስ ህግ ሊያወጣ ነው። ይህም ህግ ምንድነው? የሰዓት ማሟያ ስለማሻሻል ይሆናል። ይህም ማሻሻያ ቅድም እንዳልኳችሁ መግቢያ ላይ 4000 ሰዓት የነበረውን ወደ 8000 ሰዓት ፕላስ 1000 ሰብስክራይበር እንደነበረ ነው። ግን 10 ሚሊዮን የሾርት እይታ ያስፈልግ ነበር። እሱ ወደ 20 ሚሊዮን ይሆናል ማለት ነው። እና ይህን ነገርስ እንዴት ነው ቀድመንስ ልንስተካከል ልናዘጋጀው የምንችለው እኛ በምንፈልግበት ወይ 150 ምናምን ቀናቶች አሉ። በእነዚህ ቀናቶች ውስጥ ማድረግ ያሉብን ነገሮች አሉ። እነሱን ዛሬ የምንመለከት ይሆናል። በአራት መንገድ ከፋፍለን እናያለን። ምንስ ማድረግ አለብን ዋች አወር ለመሙላት የሚለውን ዛሬ ከኔ ጋር አብረን እናያለን። እና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አንደኛ ደረጃ ላይ የምናየው ማድረግ ያለብን ነገር ቢኖር ረጃጅም ቪዲዮዎችን መስራት ነው። ይሄም ለምን ይጠቅመናል? ሰዎች ቪዲዮችንን ገብተው ለምሳሌ ሙሉውን ቢያዩልን የ20 ደቂቃ ቪዲዮ ሰርተን ሙሉ ቢያዩልን በጣም ተጠቃሚ እንሆናለን። ግን የ5 ደቂቃ ቪዲዮ የ4 እና የ6 ደቂቃ ቪዲዮ ሰርተን ግማሹን ከማዩልን የ20 ደቂቃ ቪዲዮ ሰርተን 6 7 8 ደቂቃ ቢያዩልን የተሻለ ነው። እና ዊች ሚንስ ይህም ባይመከርም ጀስት ሀፉን ቢያንስ 10 ደቂቃውን እንኳን ከሀያው ቢያዩልን በጣም ተጠቃሚ ነን እና ፑሽ የመደረግ ቻንሳችን ሰፊ ይሆንልናል። እና እኚህን ረጃጅም ፎርም ኮንቴንቶችን መስራት ከዛ ከተባለው ዴድላይን በፊት ዋች አወራችን እንድንሞላ ያግዘናል ማለት ነው። ሌላኛው ደግሞ ላይቭ ስትሪም ማድረግ ነው። እና ላይቭ ስትሪም ማድረግ በጣም ጠቃሚ ነገር ነው። ፕላስ ሰዎች ከላይቭ ዋች አወር የማይገኝ ይመስላችኋል፣ ግን ከላይቭ ስትሪም የሚገኘው ዋች አወር በጣም እጥፉን ለምሳሌ ያህል በአንድ ቀን ወይም በሳምንት ሁለቴ በዛ ከተባለ ሁለቴ ለሁለት ሰዓታት ያህል ላይቭ ብትገቡ በጣም ብዙ ዋች አወር በአጭር ጊዜ መሙላት ትችላላችሁ ማለት ነው። አይደለም 4000 እጥፉን አድርጋችሁ 8000 አድርጋችሁ መሙላት ትችላላችሁ። እና በሳምንት ብትችሉ አንዴ ላይቭ ስትሪም መግባት በጣም ጠቃሚ ነገር ነው። ሌላኛው ደግሞ ቪዲዮ አፕሎድ ካደረጋችሁ በኋላ ያን ቪዲዮ ስትፖስቱ ሁሌም ቢሆን ማድረግ ያለባችሁ ወሳኝ ሁለት ነገሮች አሉ። አንደኛው ፕሌሊስት ማስገባት፣ ሌላኛው ደግሞ የቪዲዮ መጨረሻ ላይ ከዚህ ከለቀቅነው ቪዲዮ ጋር ተያያዥነት ያለው ቪዲዮ ኢንዲስክሪን ላይ ማስቀመጥ ማለት ነው። ሁለት ቪዲዮ ማስቀመጥ ትችላላችሁ ኢንዲስክሪን ላይ። ይህ በምታደርጉበት ሰዓት ሰዎች ከእናንተ ቻናል ወይም ቪዲዮ ያዩበት ከወደዱ ወደ ሌላኛው ቪዲዮ ይመለሳሉ ማለት ነው። ወደ ሌላኛው ቪዲዮ ሽፍት እንዲያደርጉላችሁ ሁሌም ተመሳሳይነት ያለው ቪዲዮ ተቀራራቢ የሆነ ኮንቴንት በመስራት ወደዛ ሙቭ እንዲያደርጉ ካሉን እራሳችሁ እያሳወቃችሁ ከላይ ያለውን ቲክቶክ ላይ እንደሚመጣ ከላይ በዚህ በኩል ያለውን ቪዲዮ ቀጥላችሁ ይጠቅማችኋል በማለት ስለሰዎች ራሳችሁ ደግሞ ሰጀስት በማለት ካልሆነ ደግሞ እዛው ዩቲዩብ ስቱዲዮ ላይ የተፈቀደልን ኢንዲስክሪን እናስገባ የተደረገች ቦታ አለች እና ወደ እሷ በሚል ኢንዲስክሪናችንን በማስገባት ይህን ቪዲዮ ሰዎች በዩቲዩብ ምክንያት ሰጀስት ተደርጎ እንዲያዩ ማድረግ በጣም አስፈላጊ ነገር ነው። ሌላኛው ደግሞ ሁሌም ቢሆን ምን አለ ኤቨርግሪን ኮንተንት የሚባል ነገር አለ። ሁሌም ቪዲዮ ስትሰሩ ለሰዎች ምላሽ መፍትሄ ሊሰጥ የሚችል አይነት ቪዲዮ መሆን አለበት። ኤቨርግሪን ኮንተንት እንዲሁ በቃሉ ቀጥታ እንኳን ባይተረጎም ግን ሀሳቡን ማለት እንደሆነ በአጭሩ ልንገራችሁ። ኤቨርግሪን ኮንተንት ሲባል ዛሬም ሊታይ የሚችል ነገር የዛሬ 1 ዓመት 5 ዓመትም ሊታይ የሚችል አይነት ቪዲዮ ማለት ነው። ለሰዎች መልስ የሚሰጥ ቪዲዮ መሆን አለበት ማለት ነው። ኤቨርግሪን ስንል ሁሌም ሊታይ የሚችል አይነት ቪዲዮ መሆን አለበት። እንደ ትሬንድ ወይም የሆነ ቫይራል እንደሆነ ነገር አይደለም። ዛሬ ቢታይ ነገም ሊታይ የሚችል አይነት ቪዲዮ ማለት ነው። ግን ትሬንድ ሲሆን ዛሬ ይታያል፣ ነገ ሌላ ትሬንድ ነው ያልፍበታል ማለት ነው። የማያልፍባቸው አይነት ቪዲዮዎች ማለት ነው ባጭሩ። ኤቨርግሪን ኮንተንት ሲባል ሁሌም ወደ ጭንቅላታችሁ ሊመጣ የሚገባው አንድና አንድ ነገር ቢሆን ሊያልፍባቸው የማይችሉ ወይም የማያልፍባቸው ቪዲዮዎች ማለት ነው። እና እኚህ አይነት ቪዲዮዎችን በመስራት የዩቲዩብ ሰዓታችሁን በአጭር ጊዜ ውስጥ ማሳደግ ትችላላችሁ። ፕላስ የኛው አዲሱ የተባለው ህግ ከየካቲት 1 እስከ የካቲት 1 ድረስ እድሉ አላችሁና በዚህ ጊዜ ውስጥ
በቀድሞ ወይም በኦልድ ዌይ 4000 ሰዓት እና 1000 ሰብስክራይበር 10 ሚሊዮን ፕላስ የሾርት ቪው ዩቲዩብ ቻናላችሁን ሞኔታይዝ አድርጋችሁ ተቀባይነት አገኛችሁ ከተባለው ዴድላይን በፊት ሞኔታይዝ ማድረግ ትችላላችሁ። ስለዚህ ጀማሪዎች ካላችሁ ለመጀመር ያሰባችሁ ያላችሁ ካላችሁ ፕላስ ጀምራችሁ ደግሞ ይሄን የዩቲዩብ ዋይፒፒ ፕሮግራምን ጆይን ማድረግ ያልቻላችሁ ካላችሁ ፕሊዝ ሰዓቱ አሁኑ እና ነቃ ነቃ ብላችሁ ቶሎ ይህን ነገር ለማስተካከል ሞክሩ። ብቻ ቶሎ ብላችሁ ነገሮችን ማስተካከል ብትጀምሩ እና ቶሎ ሞኔታይዝ ሆናችሁ ገንዘብ መስራት ብትጀምሩ ፕላስ ከገንዘቡ ባሻገር ደግሞ ሞኔታይዝ ማድረጉ በጣም አስፈላጊ ነው። አይደለም 4000 8000 አይደለም 8000 4000 እንኳን እንዴት እያስቸገረ እንደሆነ አይተናል። እና ይህን ነገር ቶሎ ለማሳካት እድሉ አሁን ይመስለኛል። እና ነቃ ነቃ ብላችሁ ቶሎ አስተካክሉ። በቀጣይ ምን አይነት ቪዲዮ እንዲሰራላችሁ ትፈልጋላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለቤቱ አዲስ የሆናችሁ ፕሊዝ ሰብስክራይብ አድርጉ። ይህ ቪዲዮ ደግሞ ለሌሎች እንዲደርስ ሼር በማድረግ ሌሎች እንዲደርስ አድርጉ። ቪዲዮን ላይክ አድርጉ። ቪዲዮን እስከ መጨረሻው ስለተመለከታችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛ። ፒስ